ሰበር መረጃ የአርሰናልና የማንቸስተር ዩናይትድ በአንድ ቀን ውስጥ የተደረገ የተጫዋቾች ዝውውር የሁለቱ ክለብ የዝውውር ግጥጥሞች አርሰናል ኢዝሪ ኮንሳን የመሃል ሜዳ ተከላካይ ዲፌንሰር ከአስቶን ቪላ በ50 ሚሊዮን የሳሊባ ምትክ አስፈርሟል። ማንቸስተር ዩናይትድ ካርሎስ ባሊባ በመሃል ሜዳ ሚድፊልደር ይጫወታል። በተለይ ዲፌንሲቭ ሚድፊልደር ነው። 6 ቁጥር ይጫወታል እና የካዘሚሮን ቦታ ይተካል። እና እነዚህ መረጃዎች ዛሬ የተሰሙ ናቸው። አርሰናል የሳሊባ ምትክ ማስፈረም ችሏል። ያው ሳሊባ አይመጣም ማለት አይደለም፣ ይመጣል። ከመጣ ያው እስከሚመጣ ድረስ 2-3 ወር ይፈጅበታል። ያው ሌሎች እነ ሞስኬራ አሉ፣ ግን አርሰናል ለእነ ሞስኬራ አስተማማኝ አይደሉም ብሎ ይህንን ልጅ ያስፈርማል በ50 ሚሊዮን ከአስቶን ቪላ። በጣም የሚገርም ነው። እና ማንቸስተር ዩናይትድ ካርሎስ ባሊባ አምና ጠይቆ ክለቡ አልሸጥም ብሎ ነበር። በ100 ሚሊዮን ራሱ አልሸጥም ያለ ክለብ ዘንድሮ በ60 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ቦነስ በአጠቃላይ በ65 ሚሊዮን ፓውንድ ሽጦታል። ያው ልጁ ከመጀመሪያው ትንሽ ስኪሉ ትንሽ ግራ የገባበት ግን ምንም ቢሆን ይጫወታል። ልጁ ለማንቸስተር ዩናይትድ ለመጫወት በጣም ፈቃደኛና ፍላጎት አለው እየተባለ ነው። እና ለዛሬ የወጡት መረጃዎች ይህን ይመስላሉ። እስከ መጨረሻ ድረስ ስላዳመጣችሁ ስለደረሳችሁ አመሰግናለሁ።